ተናግሯል። ዝም ለማለት ተለማመዱ። ትክክል። ዝምተኛ እንድትሆኑ ይፈልጋል። ዝም ለማለት ተማሩ። ልዩነት አላቸው በዝምተኝነትና ቁጥብነት መካከል። አንዳንዶቻችሁ ተቆጥባችኋል፣ ዝምተኛ ግን አይደላችሁ። እናንተ ብቻ ተቆጥባችኋል። የምትፈነዱበት ጊዜ ሲመጣ ትፈነዳላችሁ። እናንተ ብቻ ተቆጥባችኋል። ምቾትም ከተሰማችሁ ከተወሰኑ ሰዎች ጋር ማንም ሰው ዝም እንድትሉ ካላደረጋችሁም አባባባባባ ስትናገሩና መልሳችሁም ስታወሩ ትውላላችሁ እስኪ ደክማችሁ ድረስ። ስለ ርዕሱ ግድ አይላችሁም። እዛ ውስጥ ናችሁ፣ ታውቁታላችሁ። ምክንያቱም በመጽሐፍ ቅዱስ ከምትወስዱበት ጊዜያቶች ይልቅ በዜና ላይ ሁሉ ጊዜያችሁን ታጠፋላችሁ። በኢንተርኔት ላይ ሁሉንም ነገር ታውቃላችሁ። የትኛውም ዜና አያልፋችሁም። CNN፣ ስካይ፣ ያሆ ሁሉንም በጭንቅላታችሁ ይዛችኋቸዋል። እንደዛም ሆኖ እናንተ መጋቢያኖች ናችሁ። ዜናዎች በመጽሐፍ ቅዱስ ላይ ያሉት የተጻፉትም ከ2000 ዓመተ ምህረት በፊት እናም በተጨማሪ የላችሁም። እናም ዜናዎች ከመንፈስ ቅዱስ እናንተ የላችሁም። ወድሃለው ጌታዬ። እንደዛ ስታደርጉ ማንቸስተር ዩናይትድ እና አርሴናል ትላላችሁ። የምትፈልጉት ይወሰናል። ጥገኛ ሁኑ። በቡድን የምትገቡበት ለመቆጣጠር አንደኛ ሁኑ። ከሚያነሳሱት ክፍል ሁኑ በዛ ቡድን ውስጥ። ስሙኝ፣ እያንዳንዱ መሪ የሚያስፈልገው የዚህ አይነት ሰዎችን ነው። እያንዳንዱ መሪ የሚያስፈልገው የዚህ አይነትን ሰዎችን ነው። ተመልከቱ፣ ትላንትና እዚህ ሳስተዋውቅ ለተከበረው ቶም እዚህ ሰውየው የሚያየውን በነጋታው በቀኑ 2 ለማለት ነው ገንዘብ እንዲሰጠው ነበር። ከእርሱ ጋር የተወያየሁበት አልነበረም። ይሄ ነገር ገንዘብ ለሰውየው ደርሶት ነበር። አልጠየቀኝም ነበር። ገንዘቡን ከየት ላግኘው ብሎ የሚጠይቀኝ ይመስላችኋል? ለእኔ ዝርዝሩን የሚጽፍልኝስ ይመስላችኋል? ያንን አያደርገውም። እንደውም እንዲህ አለው፣ 5 ሚሊዮን ስጠው። በነጋታውም ቼክ ይጽፍ ነበረ ለእርሱ ሳይጠይቅ ገንዘቡን ከየት ላግኘው ብሎ። ይህንን ከዚህ በፊት አድርጌው ነበር። ከየት ገንዘቡን ላግኘው? ሰዎች ጥገኛ ናቸው። ገባችሁ? ግን ምንድን እያልኩኝ እንዳለሁኝ እያወራችሁ ያላችሁት የውጊያ ረዳቶች ናቸው። ከናንተ ጋር ናቸው። በየትኛውም ጊዜ ስትናገሩና ስታደርጉ ከናንተ ጋር ናቸው። ልባቸው በሙሉ ከናንተ ጋር ናቸው። ትናንትና አንብበን ነበረ። ስለዚህ ስለ ወታደሮች እርሱ እንዲህ ተናገረ። 2 ልብ አልነበራቸውም። እነኚህ በውጊያ ሊቅ ነበሩ። እናም ደረጃቸውን አልሰበሩም። አስታውሳችሁ በውጊያ ሊቅ እንደነበሩ። አንዳንዶቻችሁ ችግር ነበረባችሁ። መሰጠት የነበረበት ነገር ላይ የተናገርነው ለኤልሲኢ ማዋጣት ነበረ። እንደዛም ሆኖ አንዳንዶቻችሁ በሌጎስ ወይም በናይጄሪያ፣ ሌሎችም አሉ ከሀገራቶች ውጪ፣ እነርሱ ነበረ የላኩት እዚህ ውስጥ ከነበራችሁት ይልቅ። እናንተ በመከራከር ላይ ሳላችሁ ምን ያህል ይሆናል? ሁሉም ሰው እያገኘ ነው 300,000 ብር። እናንተ ስትታገሉ አንዱ እየወሰደና እየተቆጣጠረ ነበር የነበረው በረከቱን። ነገ ታያላችሁ እንዴት እንደሚሄዱ። እናንተ ትናገራላችሁ አልተረዳነውም እንዴት ይሄ ነገር እንደሆነላቸው ብላችሁ። እንዴት ነው የምትረዱት እንዴት ይሄ ነገር እንደሆነ? ይሄ ነው መንገዱ የሆነበት። ይሄ ነው መንገዱ። ንቁ የሆናችሁ የምታበረታቱ አባላት ከቡድኑ ውስጥ መሆን አለባችሁ። ንቁ የሆናችሁ የምታበረታቱ አባላት ከቡድኑ ውስጥ መሆን አለባችሁ። የምትወስኑት ውሳኔ ነው። ያላችሁ ግንኙነት ከቡድኑ መሪ ጋር እናንተ ላይ ነው በጣም የሚወሰነው። ከዚህ ሁሉ በኋላ ተሰብስበናል። በዓለም ዙሪያ እግዚአብሔር እንደ
እንደሰጠን። እንዲህም ተናግሯል፣ በትረ መንግስት ከይሁዳ አይጠፋም፣ የገዥም ዘንግ ከእግሮቼ መካከል ገዥ የሆነው እስኪመጣ ድረስ የአሕዛብ መታዘዝም ለእርሱ ይሆናል። ትክክል። እናም ለዛ ነው ሁላችንም እዚህ የተሰበሰብነው። ለምን እዚህ ተሰበሰብን? ቃሉ ነው የሚናገረው፣ ጌታም የሰጠን እዚህ እንድንመጣ ያደረገን ይሄ ነው መሐከለኛው ነገር፣ ይሄ ነው ትኩረታቸው። ተመሳሳይ ነገር ነው ከዛ ቡድን ጋር። ስለዚህ የዚህ አይነት መሪዎች ታገኛላችሁ፣ ስለ አንድ ነገር ብቻ የሚጨነቁ። የተሰበሰቡበት ምክንያት አንድ ላይ ሂደቱ ሁሉንም የሚያነሳሳ፣ ከዛ የቤት ስራ ጋር ተመሳሳይ ከሆነላቸው ጓደኛሞች ይሆናሉ። ነገር ግን ማንም ሰው የማይመጣ ከሆነ ስለማይመጣም ይሄ ነገር ካስደሰተው ለእርሱም ጠቃሚ ከሆነለት የእርሱ ጓደኛ ሊሆን አይችልም። ኢየሱስም ነገሩት፣ እናትህ ወንድሞችህና እህቶችህ እየፈለጉህ ነው። ምንድን ነው ያላቸው? እነማን ናቸው እናቴ ወንድሞቼና እህቶቼ? እንዲህም አለ፣ የእግዚአብሔር ቃልን የሚሰሙና የሚያደርጉ ናቸው። እንዲህም ተናገረ፣ ተመለከታቸው፣ እንዲህም አላቸው፣ እነዚህ ናቸው እናቴ ወንድሞቼ እህቶቼ፣ የእግዚአብሔርን ቃልን የሚሰሙና የሚያደርጉ። ይሄ ነው ኢየሱስ የተናገረው። አላችሁ? አዎ ጌታዬ። ስለዚህ ይሄ ለህይወታችሁ በጣም ጠቃሚ ነገር ነው።